እንዴት ነው ይሄ ቦታ ስታይ ትምህርት ቤት ይመስላል አይደል? የሚያምር ትምህርት ቤት እኔም መስሎኝ ነበር። ከ1.1 ሚሊዮን በላይ የሰዎች ህይወት የቀጠፈ ቦታ ነው አውሽዊትስ ፖላንድ። ይሄ ቦታም በ1940 ለመጀመሪያ ጊዜ ሲገነባ ትልቁ ፐርፐዙ የነበረው የፖላንድ ፖለቲከኞችን እዚህ ለማሰር ነበር። ግን ከ1.1 ሚሊዮን በላይ ሰዎች ህይወት እዚህ ቦታ ጠፍቷል ማለት ነው። ከነዛም ከ1.1 ሚሊዮን ሰዎች ውስጥ 1 ሚሊዮን የሚሆኑት ዩሮፒያን ጁሾች ነበሩ። ይሄ ቦታም የገነባው ናዚ ነበርና ጭፍጨፋውም የተካሄደው እዚህ ቦታ ነበር። ይሄ ቦታ ማጎሪያ ነበር፣ የሰው ጥርቅም የሚካሄድበት ነበርና እዚህ ቦታ ነበር ሰዎችን ሲያቃጥላቸውና ሲፈጫቸው የነበረው ናዚ። ከነዚህም ከ1 ሚሊዮን ዩሮፒያን ጁሾች በተጨማሪ 75000 የሚሆኑ ፖሊሾች ወይ ደግሞ ፖላንዶች፣ 25000 ሮማውያን እና 15000 የሚሆኑ የሶቪየት ዩኒየን ዜግነት ያላቸው ሰዎች ነበሩበት። በሰዓቱም ሰዎች ተጭነው ወደዚህ ቦታ ሲመጡ እንደዚህ አይነት ተደራራቢ አልጋ ላይ ነው የሚተኙት እና ይሄ አልጋ ደግሞ ምቾት ያለው አልጋ ሳይሆን ከእንጨት የተሰራ አልጋ ላይ ነበር። ከዚህ እየወሰዷቸው ነበር እዛ ማጎሪያ እየከተታቸው የሚገሏቸው ማለት ነው። ዛሬ ወደዚህ ሙዚየም የምትሄዱ ከሆነ አውሽዊትስ ሙዚየም ብዙ ነገሮችን ይዟል ማለት ነው። እንደዚህ አይነት ጫማዎችን ወይ ደግሞ በሰዓቱ ሲገደሉ የነበሩ ሰዎች ጫማቸው እንደዚህ ተሰብስቦ ሙዚየም ውስጥ ይቀመጣል ማለት ነው። ይሄ ብቻ ሳይሆን ተጨማሪ እቃዎችም አሉ። እነዚህ እቃዎችም እነሱ በሰዓቱ ካምፕ ውስጥ እያሉ ሲጠቀሙበት የነበሩት እቃዎች ናቸው ማለት ነው። ይሄ ካፕ፣ ሱፕ ቦል፣ የሾርባ ኤቭሪቲንግ ሲጠቀሙበት የነበረ እዚህ ቦታ ላይ አለ ማለት ነው። ምክንያቱም እነሱ ምግብ እየበሉ ባሉበት፣ ሌሎቹ እየተኙ ባሉበት ከዛ እያስነሷቸው ነበር ሲገሏቸው የነበረው ማለት ነው። ምንም ነገር ከዛ አልወጣም ነበር በሰዓቱ። ባስኬቶች በዛ ሰዓት ሲጠቀሙበት የነበሩ ሰዎቹ እንዳለ እዚህ አለ ማለት ነው። አሁን ማወራላችሁ ይሄ ሁሉ ታሪክ ከ80 ምናምን ዓመት በፊት ነበር ላይ ከ82 ዓመት ከ83 ዓመት በፊት የነበረ ታሪክ ነው። የሶቪየት ህብረት ወታደሮቹም በ1945 ይሄን ቦታ ነፃ ለማውጣት መጥቶ ነበር። ወደዚህ ቦታም ልክ እንደመጡ ያገኙት ወይ ደግሞ የተረፉ ሰዎች 7000 ብቻ ነበሩ። እነዛ 7000 ሰዎችን አትርፏቸው ነው ከዚህ ቦታ ይዟቸው የወጡት። የሚገርማችሁ ነገር ደግሞ ይሄ አውሽዊትስ ኮንሰንትሬሽን የሚባለው አንድ ብቻ አይደለም፣ ሌላም አለ። ግን ይሄኛው በጣም ክፉ ነገሮች የተደረጉበት ቦታ ስለሆነ ነውና ዛሬ በትልቁ ይጎበኛልና ዓለም እዛ ሲሄድ ይሳቀቃል ማለት ነው። ላይክ እዛ የምታዩት ነገሮች ማመን ይከብዳቸዋል ማለት ነው። what do you think? ፎሎ እንዳይረሳ። ወዳችኋለሁ ጋይስ።